በማለት ጥያቄውን አስከተለ። ነገሩ እንዲህ ነው። እኛ ቤት የወንድ ልጅ እጥረት አለ። እሱ ብቻ ነው ወንድና አባቱ ደግሞ ያለውን ነገር በሙሉ እንዳስተዳድር አደራ ብሎኝ ነው የሞተው። በዚህ መሰረት ከዚህ በኋላ ትምህርት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለው። ጠብታ ክፍል 7 በማለት ጥያቄውን አስከተለ። ነገሩ እንዲህ ነው። እኛ ቤት የወንድ ልጅ እጥረት አለ። እሱ ብቻ ነው ወንድና አባቱ ደግሞ ያለውን ነገር በሙሉ እንዳስተዳድር አደራ ብሎኝ ነው የሞተው። በዚህ መሰረት ከዚህ በኋላ ትምህርት አይማርም፣ እዚህ ያለውን ንብረት ይቆጣጠር በሚል ነው ትምህርት እንዲተው የወሰነው አለች ወይዘሮ አትጠገብ። ይሄ ፈጽሞ ስህተት ነው። አንደኛ ልጁ ንብረት የሚያስተዳድርበት እድሜ ላይ አይደለም ያለው። የእሱ እድሜ የትምህርት ብቻ ነው። በዛ ላይ ልጁ ጎበዝ ተማሪ ነው። ወደፊት በሀገራችን በሳይንስና በሕክምናው ዘርፍ የተሻለ አስተዋጽኦ ያደርጋል ብለን ተስፋ የምንጥልበት ልጅ ነው። እንዲህ በአጉል አባባል የልጁን ሕይወት ማበላሸት ተገቢ አይደለም። የልጁን ተስፋ ማጨለም ተገቢ ነው ብዬ አላምንም። በዛ ላይ መንግስት በ7 ዓመታቸው ትምህርት ይግቡ እያለ ያልተመዘገቡትን በማስተማር ላይ ባለበት ሁኔታ የሚማርን ልጅ ማስቆም ያስቀጣል። ይሄው አሁን ራሱ በዚህ ሰዓት የት ነው ያለው? ምን እየሰራችሁ እንደሆነ የሚያውቅ የለም። ከነገ ጀምሮ ትምህርት ቤት መምጣት አለበት። እረ አልክም ካልሽ በህግ አስጠይቅሻለሁ። በህፃናት ጉልበት ብዝበዛም የምከስሽ ይሆናል አለ ቀዳማዊ። የፍየሏን መኖር ለማረጋገጥ ይበልጥ ወደ ገደሉ አፋፍ እየተጠጋ ከነ ማለፊያ ደግሞ በአንድ እርምጃ ልዩነት እሱን እየተጠጉ ወደ ገደሉ የመጨረሻ አፋፍ ላይ ቀረቡ። ርብቃና ትብለጥ በቀዳማዊ ቀኝ በኩል፣ ማለፊያና ሲሳይነሽ በጀርባው በኩል በመሆን ይከታተሉታል። ወደ ገደሉ አንገቱን ስቦ ከተመለከተ በኋላ ወደ ኋላ ዞሮ ይኸው ያላችኋት ፍየል የለችም፣ ወጥታለች። እነዛ እንዲያመልጡኝ ልሂድ አልና ሊመለስ ሲል መቼ ፈለካትና ነው? በደንብ ከዚህ ነው የምትፈልጋት? እንዲህ ነው የምታየው? በቃ ገደሉን በሙሉ ምን እንዳለ አይተህ ጨርስክ አለችና ማለፊያ በድጋሚ እንዲያይ በእጇ መለሰችው። እሱም እንደገና ልቡ እየፈራ ወደ ገደሉ ተቃረበ። የመጨረሻ አፋፍ ላይም ተቃረበ። በዚህ ጊዜ ማለፊያ ተንደርድራ ልትገፋው ስትል ቀዳማዊ ምን እያደረክ ነው? ፍየሎቹን እኮ ወደ ሜዳው አሰማርቼ መምጣቴ ነው አለ ሙሉቀን። አረ እኔ እኮ እዚህ የቀረች ፍየል አለች ብዬ ነው አለ ቀዳማዊ ከአፋፉ ተመልሶ ወደ ሙሉቀን አቅጣጫ እየሄደ። እሷንም እኮ ቅድም ነው ወደ ወንዙ ስወርድ አስወጥቼ ከሌሎቹ ጋር የቀላቀልኳት አለ። እሺ መሌ በጣም ነው የማመሰግነው አለና ተያይዘው ዳገቱን ወጡ። ማለፊያ የያዘችውን እጇን ከቀጋው ጋር አላተመችው። እቅዷ ስለከሸፈባት ተናደደች። ሁሉም ሲያስጠላ፣ ከየት ነው የመጣው ልጁ እያሉ በሙሉ ቀን በሸጉ። አብሮ ነበር እሱንም መግደል አለች አድና። በቃ ዛሬ እንዲሞት አልተጻፈለትም ማለት ነው። ታውት ምን ከኛ ያመልጥ? የፈለገ ዛሬ ቢቀር አትናደጂ እህቴ፣ ከዚህ በኋላ እስኪሞት እናሳድደዋለን አለች ርብቃ። እሺ ግን እድሉ አይገርምም? ከተወሰኑ ደቂቃዎች በኋላ እኮ በቃ ደስ ልንሰኝ ነበር። ሁሉም ነገር ሊያበቃለን ነበር። አሁን ሌላ እድል፣ ሌላ ቀን። ሲያስጠላ አለች ማለፊያ። አዎ በእርግጥ ያስጠላል፣ ግን ምን ታደርጊዋለሽ? አንዴ የሆነ ተፈጠረ። በቃ ለሌላ ጊዜ ማሰቡ ይሻላል። በሉ አሁን እንጨታችንን እንልቀም አለች ርብቃ። ሁሉም ወደ ለቀማቸው ተሰጋሰቡ። ቀዳማዊ ወደ ቤት ከመንዳቱ በፊት ፍየሎቹን መፍቀድ ጀመረ። ሁሉም መኖራቸውን ካረጋገጠ በኋላ ወደ ቤት መንዳት ጀመረ። እስኪ ወደዛ ጀሀነብ ወደ ሆነ ቤት ሄጄ ደግሞ ስቃይ ልቀበል አለ። አይዞህ እሺ ባልንጀራዬ፣ በትምህርት ጎበዝ ስለሆንክ በእሱ ያልፍልሃል። ከአንዱ ሲነሳ አንዱን ሲሰጥ ነው። እሺ ምንም እንዳታስብ፣ ሁሉም ነገር ለበጎ ነው አለ ሙሉቀን የተስፋ ቃላቶችን ለጓደኛው እያወረደ። አንተው እንጃ ትምህርቱስ እምቢ ብላለች። የፈለገ ቢሆን እሺ የምትል አይመስለኝም። ዝም ብዬ ነው የምደክመው አለ ቀዳማዊ። እሺ ካላለች ትጠፋለህ። ጠፍተህ ወደ ሌላ ሀገር ሄደህ ትምህርትህን በትርፍ ሰዓትህ እየሰራህ
አለ ሙሉቀን። እውነትህን ነው አለ ቀዳማዊ። አዎ እውነቴን ነው። ሌላ አገር ብትሄድ እንኳ ጎበዝ ተማሪ የሆንከው አንተ ቀርቶ ማንም አይደለ እንዴ የሚያስተምሩ? አሁን የአቶ ስጦታው ልጅ ጌታዬን አታየውም? በቃ እዛ ሲሰራባቸው የነበሩት ሰዎች አስተምረውት አይደል አሁን መምህር የሆነው? አሁን እንደምታየው ተከብሮ ጌታዬ ተብሎ ነው የሚኖረው። በዛ ላይ በወር 800 ብር እየዛቀና አንተም የእድልህን አታጣም። ሁሉንም ነገር ረስተህ ጠፍተህ ትሄዳለህ። በቃ እሱ ነው የመጨረሻ አማራጭህ አለ ሙሉቀን። ጠፍቼ የት ሊሄድ ወንድሜ? ማንንም አላውቅም እኮ መሄጃ እስከ የት አገኛለሁ አለ ቀዳማዊ። ለሱ አታስብ፣ መላ እናጣም። ቆይ እኔ አንድ መላ እዘይዳለሁ። እስከዛው ዘንድሮን እንደምንም ጨርስ። የ8ኛ ክፍል ካርድህን ያዝ። ይችን አመት እንደምንም ብለህ በቃ ይችን አመት ብቻ ማለትም ለአንዳንድ የቀበሌ ስራ እንዲሆነኝ ካርዱን ለያዝ ምናምን ብለህ ይችን አመት ተማር አለ ሙሉቀን። ቀዳማዊ ሙሉቀንን ትኩር ብሎ ተመለከተው። አንተ ወንድሜ ነህ፣ መቼም ቢሆን አልረሳህም፣ ባለውለታዬም ነህ። በከፋይ ጊዜም ታጽናናኛለህ፣ መፍትሄ ታበጅልኛለህ አለና ብርህ አቀፈው። ፀሐይዋ አሁን ሙሉ ለሙሉ ጠልቃለች። ብርሃኗ በጉም ተሸፍኗል። ቤት ደረሱ። ቀዳማዊ ሁሉንም ፍየሎች በየሚያደሪያቸው አስገብቶ ሞክቶች አስሮ በጎቹንም እንዲሁ በጉሮናቸው ከቶ ወደ ቤት ገባ። ቤት ሲገባ እህቶቹ በሌማት እንጀራ አቅርበው ሲመገቡ ደረሰ። እሱም እንደ ውጭ ልጅ ለብቻው መደቧ ላይ ኩርምት ብለውት እንብላ እንኳ አላሉትም። በዚህ ጊዜ ወይዘሮ አትጠገብ ከወደ ውጭ ገባች። ስትገባ ቀዳማዊን ስታየው ቀን መጥቶ የነበረው መምህር ትዝ አላት። አንተ የማትረባ መናጢ፣ የመናጢ ልጅ በምን ቀን ነው የወለድኩህ? ጭራሽ ቤቴ ድረስ ሰው ልከህ ታስደበድበኛለህ አለችና በያዘችው ለበቅ ከጀርባ መታችው። ገደል ለገደል አንዷን ከአንዷ ሜዳ ለሜዳ ሲንከራተት ለዋለው ቀዳማዊ መቆያው የረሃብ ማስታገሻ ቆሎ ንፍሮ አለያም እንጀራ ሳይሆን ዱላ ሆነ። ስትመታው ያለ ርህራሄ ነበር። የሆነ ቦታውን አጎዳዋለሁ ብላ አታስብም። ዱላው ሲበረታበት ማልቀስ ጀመረ። በዚህ ጊዜ ጎረቤቶች ይሄ መከረኛ ልጅ ደግሞ እያለቀሰ ነው። አያቶ ታረቀኝ፣ የአንተ ጦስ ለልጅህ ይትረፈው። አይ መከራው ሳይመታ የሚውልበት የሚያድርበት ቀን መቼ ይሆን እያሉ ያልጎመጉማሉ። ትሰማኛለህ? ይቀጥላል።